ይመሃረነ አብ በይእቲ ዘአት እሞተ ኃጢአት እስመ ገባሬ ሕይወት ውእቱ እግዚአ ለሰንበት። በዛት ጊዜ እግዚአብሔር አብ ሁላችንንም ይማረን ሲበሉ በዛች ሰዓት እግዚአብሔር አብ ሁላችንንም ምን ይበለን? ይማረን፣ ይቅር ይበለን። እንዘ ይነብር እግዚእነ ውስተ ደብረ ዘይት፣ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ተቀምጦ ሳለ ወይቤሎሙ ለአርዳኢሁ፣ እንዲህ አላቸው ሐዋርያቱን፣ ኡቁኬ ኢያእሱትክሙ፣ ብዙ ሰዎች እንዳያስቷችሁ ተጠንቀቁ። ኡቁኬ ኢያእሱትክሙ፣ እንዳያስቷችሁ ምን በሉ በሉ ሲብላችሁ፣ እንዳያስቷችሁ ምን በሉ ተጠንቀቁ። ለምን ብትሉ ብዙኃን ይመጹ በስምየ አነ ውእቱ ክርስቶስ ወልደ እጓለ እመሕያው። ብዙዎች ምን እያሉ ይመጣሉ? እኔ ክርስቶስ ነኝ እያሉ ራሳቸውን ክርስቶስ አድርገው፣ አንድም የክርስቶስን ስም ከፊት አድርገው የክርስቶስ ተከታዮች ነን፣ እኛ ክርስቶስን እናውቀዋለን፣ እኛ የኢየሱስ ጠበቆች ነን፣ እኛ ኢየሱስን እናውቀዋለን ከናንተ የተሻለ ብለው ይመጣሉ። ያን ጊዜ ወዘአዝለፈ ትዕግሥቶ ውእቱ ይድህን፣ ያን ጊዜ የታገሰ ያንን ጸቡን፣ ያንን ክርክሩን፣ ያንን ሁከቱን፣ ያንን መታጀሩን ያለፈ የታገሰ እሱ ምን ይላል? ይድናል። ወአመ ምጽአቱ ሰለ ወልደ እጓለ እመሕያው፣ ጌታ በመጣ ጊዜ ትላንትና ሲመጣ በአጭር ቁመት በጠባብ ደረት ተወስኖ በጎል ተጥሎ በጨርቅ ተጠቅሎ በጊዜ ሕፃናት ነበር የመጣው። ትላንትና ሲመጣ ግንድ ተሸክሞ ጨርቅ ተጠቅልሎ ነው የመጣው። ጨርቅ ታጥቆ ግንድ ተሸክሞ ነው የመጣው። ነገ ግን ሲመጣ እንደዛ አይደለም። ይትከወስ ኩሉ ኃይለ ሰማያት ወምድር፣ በግርማ መለኮት በክብረ ትስብእት ነው የሚመጣው። ምስለ አእላፍ መላእክቲሁ፣ እልፍ አእላፍ መላእክትን አስከትሎ ነው የሚመጣው። ያን ጊዜ ጭንጋፍ መስሎ ታናሽ መስሎ የመጣው አምላክ ነገ በግርማ መለኮት በክብረ ትስብእት በይባቤ መላእክት ነው የሚመጣው። በንፋተ ቀርን መልአኩ ድምፅ እያሰማ፣ ንፋተ ቀርን የተባለው የመልአኩ ድምፅ ነው። የማን ድምፅ ነው? የመልአኩ ድምፅ ነው እንጂ ያኔ መለከት የሚባል አይነፋም። ድምፁ የቅዱስ ሚካኤል ነው ይላል በአንደኛ ተሰሎንቄ ምዕራፍ 4 ላይ። ቅዱስ ሚካኤል ድምፁን ያሰማል። ያን ጊዜ ድምፁ ሲሰማ ወበቀዳሚ ንፋተ ቀርን ይትጋብኡ ኩሎ ጸበለ ሥጋ ዘተዘርወ ውስተ ኩሉ ምድር። ያን ጊዜ በምድር ላይ ያለ የሥጋ ትቢያ የሥጋ ቅርፊት ሁሉ ይሰበሰባል። ወበቀዳሚ ንፋተ ቀርን ይሰፈይ አይጽምት ምስለ ዘሥጋ ወድም። በሁለተኛው አዋጅ፣ በሁለተኛው ቃለ መልአክ፣ በሁለተኛው የቅዱስ ሚካኤል ድምፅ አጥንትና ጅማት ይያያዛሉ፣ ሥጋና አጥንት ይቋጠራሉ። ልክ እንደነበረው እንደ ጥንቱ ነፍሱ ስትለየው እንደነበረ ትኩስ ሥጋ ትኩስ አስከሬን ይሆናል። መጨረሻ ላይ ወበሳልስ ቀና ንፋተ ቀርን ይትነሱ ሙታን ከመ ቅጽበተ ዓይን። ሶስተኛው ንፋተ ቀርን ሲደረግ ሙታን እንደ ዓይን ጥቅሻ ይነሳሉ። ያን ጊዜ ኃጥአን በግራ ጻድቃን በቀኝ ይቆማሉ። ያን ጊዜ ምድር አደራዋን ልትመልስ ይቺ ግዝፏ ምድር ትጠቀለላለች። ይትከወስ ኩሉ ኃይለ ሰማያት ወምድር፣ በሰማይ ያለው ጠፈሩ ሁሉ ይገለበጣል። ያን ጊዜ አለቱ ይቀልጣል፣ ኮረብቶቹ መሸሸጊያ ያጣሉ። ማንም አልቦ ዘይክል ይቀውም ቅድሜሁ፣ ማንም በፊቱ መቆም የሚቻለው ያን ጊዜ የለም። ያን ጊዜ ጌታ ታናሽ ሆኖ በጥፊ ሲመታ፣ ምራቅ ሲተፋተበት፣ አናቱ በዘንግ ሲደበደብ ሁሉ ሲያላግጡበት ነበረ። አሁን እንደዛ አይደለም። አሁን ማንም መቆም የሚቻለው የለም። በኢዩኤል በምዕራፍ 2 ላይ እንደተነገረው ያን ጊዜ ሁሉም መሸሸጊያ ይፈልጋል። ልክ አዳም ዕፀ በለስ በልቶ ጸጋ እግዚአብሔር ተለይቶት ወደ ገነት እንደተሸሸገ ያኔ አምላክ ሲመጣ ሁሉም መሸሸጊያ ይፈልጋል። ልብ ትርዳለች፣ ሰውነት እንቀጠቀጣለች፣ ምድር መሸከም ያቅታታል። ሰማያት ያልፋሉ፣ ምድርም ታልፋለች። ይቺ ግዝፋ ምድር እንደ አንድ የሀብታም አውድማ ትጠቀለላለች። ዛሬ በደብረ ዘይት የነገራቸው ይሄንን ነው። ከኔ ጋር ናችሁ? እየሰማችሁ ነው አላችሁ? እየሰማችሁ ነው?
ያ ጊዜ ዝክር ያለው በዚህ በኩል ነበርኩኝ፣ ጸበል ጠጥቻለሁ፣ በቅዳሴ አስቀድሻለሁ፣ ተመላልሻለሁ። አይሰራም ያን ጊዜ እንደ ዛሬ አይነት ወኔ አይኖርም። ያን ጊዜ ሰውነት መቆም አይችለውም፣ ይንቀጠቀጣል። አምላክ በፍጹም መለኮታዊ ግርማው ይገለጣል። በእውነት ያን ጊዜ ነው እንግዲህ ይመሐረነ አብ በይእቲ ሰዓት ያለ ቅዱስ ያሬድ አምላካችን ፈጣሪያችን እኛ ጠዋት ገልብተን ማታ የምናፈርስ አሁን ተናግረን በኋላ ሄደን አሁን ዘምረን አሁን አስቀድሰን በኋላ ሄደን በሐሜት የምናፈርስ አሁን እዚህ ጋር ነጭ ለብሰን አሁን እዚህ ጋር ሰው መስለን በኋላ ሄደን በኃጢአት የምንረክስ የምንጠቁር ደካሞች ነንና አንተ ራስህ ማረን አውጣን ነው። ሌላ ምንም ነገር የለም። ዛሬ የተሰበሰብነው በበዓለ ደብረ ዘይት እኔ እንደውም ቅድም አድንቄ ነበር። በእውነት አድንቄ ሁሉ ሰው ሲመጣ እንደው በእውነት ጌታ ቢመጣ ምን አለ ዛሬ ነው ያልኩት። የሁሉ ሰው ተሰልፎ ሲቆርብ ያልቆረባችሁም አሳዝናችሁኛል። ቢመጣባችሁ ምን ልትሉ ነው? ቢመጣ ምን ታደርጋላችሁ? አሁን እኮ መምጫው እኮ ዋይዜማው እኮ ነው። ዋይዜማው የሆነው ነገር በሙሉ ተፈጽሟል። 10 ነገር ነው በማቴዎስ ወንጌል 24 ቅድም ያነበብነው 10ሩም ተፈጽሟል። 10ሩን አሁን እልላችሁና ጨርሳለሁ ትምህርቴን። 10ሩም ተፈጽሟል። ከኔ ጋር ናችሁ አላችሁ? ስንት ነገር? 10 ነገር። እነዚህ ይደረጋሉ ብሏል። ያለ ሁሉ ተደርጓል። መጽሐፉ ተጽፏል። በአይናችን እያየን ነው፣ በጆሮአችን እየሰማን ነው። ዛሬ ቆመን ምንድነው የምንሰራው? የምናገፍረው? የገባቸው መጥቶ ተቀብለዋል። አንዳንዶቹ እኮ ሾልከው ሄደዋል እኮ። በጣም ይገርማል። ምን ነው በመጣባቸውና ዘመንገድ ላይ በቀሩ። አንዳንዱ በዚህ ቀን ቤቱ ተኝቶ እንደ አንበሳ እንደ አሳማ ሲያፎጭ ነው ያረፈደውን። ዛሬ ምን ነው በመጣበት። በእውነት አይቀርም። እግዚአብሔር ይመጣል። እግዚአብሔር ይምቴማን ይመጽእ፣ ጌታ ይመጣል ይላል ዕንባቆም። ይመጣል እግዚአብሔር። ሲመጣ ግን ወዮልን ለሁላችን፣ ወዮታ አለብን። ለምን? አምላካችን እኛ በቲዮሪ አይደለም ያስተማረን። አምላካችን እንዲህ አድርጉ እንዲሆኑ በዚህ ግቡ አይደለም ያለው። እንደኛ እንደ ዛሬዎቹ ለፍላፊ መኛዎች አይደለም እንዲህ አድርግ አይደለም ያለው። አድርጎ ሰርቶ ወድቆ ተንከባሎ ነው ያደረገው። ያሳየን። ቢፈርድብን እግዚአብሔር ታዲያ ልክ ነው ልክ አይደለም? እስኪ አምላክ ያሳያችሁ። ጌታ ቢፈርድብን ይገባል አይገባውም? ኧረ ጉድ! ይገባዋል አይገባውም? ፍርድ ሁሉ ለማን ተሰጠን ያለው? አብ እኮ ለሚፈርደው። ማን ነው የሚፈርደው? ወልድ። በወልድ ቃልነት ነው ፍርድ የሚተላለፈው። ለምን? ወልድ ነው አይመጣው። በተለየ አካሉ ስጋ ለብሶ ዝቅ ብሎ ወድቆ ግንድ ተሸክሞ ጨርቅ ታጥቆ የመጣው ወልድ ነው። አድርጎ ትህትናውን አስተምሮን፣ መስጠቱን አስተምሮን፣ መጸለዩን አስተምሮን፣ መጾሙን አስተምሮን፣ መስገዱን አስተምሮን፣ መታዘዙን አስተምሮን እንዘ ይትእዘዝ ለአዝማዲሁ በስጋው ታዞ ለእናት ለአባቱ በመንፈሱ ለአምላኩ ታዞ አባት ሆይ እያሉ እኔን እንኳን ባታምኑ እመኑ በግብሬ። ባካችሁ ሲስራዬን አይታችሁ እመኑ፣ በእኔ አድሮ የሚሰራ አብ ነው እያለ ተናግሮ ነው፣ አስተምሮ ነው። ዳግም ምጽአት እንደሚመጣ በደብረ ዘይት ላይ ቁጭ ብሎ እዛ 60 ኪሎ ሜትር በሚያህል በዛ በተንጣለለ በደብረ ዘይት ተራራ ላይ ኢየሩሳሌም ሄዳችሁ አይታችሁታል አይደል? ደብረ ዘይትን እነ ቤተ ፋጌን አይታችኋቸዋል እንዴ? በመጽሐፍ ቅዱስ ያሉት ሁሉ እኮ አሉ። ደብረ ዘይት ላይ በተንጣለለው ላይ ቁጭ ብሎ የዓለምን ከንቱነት እያሳየ ይህ ዓለም ያልፋል፣ ይህ ዓለም ያረጃል፣ ይጠፋል፣ እግዚአብሔር ነገ ይመጣል። እግዚአብሔር ይመጣል። ሲመጣ ግን በክበበ ትስብእት በግርማ መለኮት በልዩ ሁኔታ ነው የሚመጣው። ያን ጊዜ እንዴ ጠየቁት፣ እንዴት ነው የሚሆነው? እንዴት ነው የሚመጣው? እንዴት ነው የምትመጣው? የፍጻሜው ቀን እንዴት ነው የሚሆነው ብለው ጠየቁት። ደቀ መዛሙርት ናቸው ሐዋርያት። እንዴት ነው? እንደው ድንገት እንደ እንግዳ ደራሽ እንደ ወንዝ ፈሳሽ ላይ መጣው አይደለም። ይውላችሁ ዛሬም እኛ ምን አይነት ልቡናችን እኮ እንደከበደ የሚያስታውቀው አይደለም። እነዚህ ነገሮች ሲሆኑ ነው ብሎ ነገራቸው። እነዚህ ከሆኑ ልክ የበለስን ጫፏን አይታችሁ መከር እንደደረሰ እንደምታውቁት ሁሉ ደመናውን አይታችሁ ዝናብ እንደሚዘንብ ክረምት እንደመጣ እንደምታውቁት ሁሉ እነዚህ ምልክቶች ስታዩ ያን ጊዜ መከሩ እንደደረሰ ምጽአቱ እንደደረሰ እወቁ። አሁን ጌታ ነገረን፣ አስተማረን። ካስተማረን ከነገረን በኋላ የነገረው ሲፈጸም እንዴት አንደነግጥም?
ይገርማል። እስኪ እነዚህን 10 ነገሮች እንላቸዋለን። 10ሩን ነገሮች እንላቸዋለን። አንደኛ ሁላችሁም ትላላችሁ እኔ ስል ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ምን ይላሉ? ይመጣሉ። አሁን ይሄ ሆኗል አልሆነም? ትነግሩኛል። ሆኗል አልሆነም? ቆየ እኮ ከሆነ አይደለም እንደ አሸን ከተለቀቀ በክርስቶስ ስም አዳራሹ ከ2000 3000 በላይ በልጧል። የዛሬውማ ያስቃል፣ ያስደንቃል። ድሮስ ፕሮቴስታንት እኮ መቼም አዳራሽ ተሰብስበው ትንሽ ጫጫውና እንደ ትምህርት ይማማራሉ። ዛሬ እኮ አስረሽዎቹ ደለቁብን እኮ ጨፈሩባት ኮምትሪቱ የሚሰራቸውን አሳጣቸው። እኔ ከአድራጊዎቹ ይልቅ ቁጭ ብለው ያን የሚከታተሉ ያስደንቁኛል። እነዚህ ሰዎች ናቸው። በካራቴ አጋንንት አወጣለሁ መጽሐፍ በካራቴ ታወጣለህ የሚል አለ እንዴ መጽሐፍ ቅዱስ ላይ? እኛ የመጽሐፍ ቅዱስ አዋቂ ነን ነው የሚሉን። መቼ እኛ መጽሐፍ ቅዱስ እናንተ መጽሐፍ ቅዱስ አታውቁም ገርና ድርሳን ነው የምትሸከሙት ይሉናል። እሰየው ጥሩ፣ ግን በካራቴ አጋንንት ይወጣል እንዴ የሚለው አላችሁ እንዴ? ተኛችሁብኝ ወይ እናቁመው እንጂ ነው ይላል እንዴ? ካለ ወይ በልና እንደግፋቸው። እንደ ሸረሪት ከአንዱ አንዱ ቦታ ላይ እየሄዱ በማን ስም በኢየሱስ ክርስቶስ ስም እንዴት ይቀለዳል? እንዴት ይላገጥበታል? መዝሙር የት ነው የምትደርሺው ስትባል አንድ ዘማሪ ነኝ የምትባለው አንዳንድ ጊዜ መኝታ ላይ ይመጣ፣ አንዳንድ ጊዜ ታክሲ ላይ፣ አንዳንድ ጊዜ ባዝሩ ሙሉ ይገለጥላታል ማለት እኮ። እንደው እግዚአብሔር መንፈስ እንደው ድንበርስ የለውም እንዴ? ቦታስ የለውም እንዴ? ልክም የለውም እንዴ? በምን ያህል ደረጃ ቢያላግጡበት ነው? በምን ያህል ደረጃ ቢያላግጡበት? እስመ ብዙኃን ይመጹ በስሜ ወገኔ የቆምክባት ምድር የተቀደሰች ናት። የአስካት ሃይማኖት የተቀደሰች ናት። ክርስቶስ ወልደ እግዚአብሔር እኛ ዛሬ የምንሰብከው ትናንት በሐዋርያት የተሰበከውን ክርስቶስን ነው። ኋላ በሊቃውንት የተሰበከውን ክርስቶስ ነው። ክርስቶስ ደግሞ ስንት ነው? ስንት ክርስቶስ ነው ያለን? አንድ ክርስቶስ ነው። እናንተ ያላችሁ ሃይማኖት ስንት ሃይማኖት ነው? በይሁዳ 1 ላይ ቁጥር 3 ላይ አንድ ጊዜ ለቅዱሳን የተሰጠች ሃይማኖት። እስቲ በሉላችሁ አንድ ጊዜ ለማን የተሰጠች? ለቅዱሳን የተሰጠች ሃይማኖት። ሁለት ሃይማኖት አለ እንዴ? ታዲያ ምን ነው ፓስተሩና ጸሐፊው ሲጣሉ ታዲያ ለምን ይፈጥራሉ ሌላ ሃይማኖት እንዴ? አንድ ከሆነች ፓስተሩና ጸሐፊው ሲለያዩ ሁለት የቸርች ይሆናል በማግስቱ። ያኛው ደግሞ አንድ አስተምሮ ይዞ ይመጣል። ይገርማል እኮ ያስቃል እኮ። ይህንን አንደኛው ምልክት ነው። ጊዜ ስለሌለኝ ነው። ሁለተኛ የጦርነትን ወሬ ትሰማላችሁ። በሉ ሲውላችሁ ምን ትሰማላችሁ? ጦርነት፣ የጦርነት ወሬ። አሁን ቆይ ሌላ ምን ወሬ አለ? ሲያም በዚህ ዘመን ምን አለ? ዜናው እኔ ደንቀኛል። ዜናው እነዚህ ሁለት ሀገራት በዚያ አካሄዳቸው ከሄዱ ወደ ግጭት ይገባሉ አይደል? ሲዩት አሁን የሰሞኑን ዜናዎች ይዋቸው ወደ ምን ይገባሉ ነው? ወደ ግጭት። በዚህ ቢሄዱ ይታረቃሉ የሚል አንድ ዜና አይቶ የሚያውቅ እነዚህ ሀገራት እንዲህ ካደረጉ ይህንን ስልት ከተከተሉ ሊታረቁ ሊስማሙ ይችላሉ የሚል ሰምታችሁ ታውቃላችሁ? ሊጣሉ ይችላሉ። በጣም እየከረረ ነው። ልትገለበጥ ነው። ለዓለም ልትፈርስ ነው። ይሄ ነው ዜናው። ጦርነት በሀገራችሁ ጦርነት ነው። ወንድምና ወንድሙ ነው የሚጋደለው። እርስ በርሱ ነው የሚተላለቀው። ሀገር ከሀገር ጋር ጦርነት ነው። ከዚህ በኋላ ጦርነት ይቆማል ብላችሁ እንዳትጠረጥሩ። በጎ ዘመን እኔ አንዳንድ ሰዎች ይደንቁኛል። እኔ ፊት ይመጣው በጎ ዘመን እግዚአብሔር ያመጣል አይዞት ይሉኛል። እንደው በቤተክርስቲያን አካባቢ ያሉ ሰዎች እኔ ግን ልቤ እንደዛ አትነግረኝም። ምክንያቱም መጽሐፉ ምን እያለን ነው? ዓለም ምን እያለች ነው እያለን ያለው? ያለቀች ነው። ስታልቅ ደግሞ የበለጠ ጦርነት ነው የምንሰማው። የበለጠ ከሰሞኑ ምናልባት እንግዲህ መሪዎቻችን ካራሩልን መሰለህ ኒኩለር ሁሉ ሊመዘዝ ይችላል። እና አንዳንድ ሰዎች ስለዚህ ዓለም አሁን በዚህ ዘመን ሲጨነቁ ስለሚበላው ስለሚጠጣው ስለ ኑሯቸው ሲጨነቁ እንዲህ ዓለም ምን ውስጥ እንዳለች አይረዳም እንዴ ሰው ነው የምለው። አሁን በዚህ ዘመን ስለ ስጋ የምናወራበት ጊዜ ነው። በዚህ ጊዜ አሁን ስለ ቤት፣ ስለ ግንባታ፣ ስለ መኪና የምናወራበት ጊዜ ነው። በዚህ ጊዜ ስለ ብር ማዳደብ፣ ስለ ገንዘብ ማከማቸት። አሁን ባልና ሚስት በአብዛኛው የአሜሪካ ባልና ሚስቶች የምትጣሉ በገንዘብ ነው። በገንዘብ ነው። ምስክሮች እኛ አለን። ስትጣሉ የምትመጡት በገንዘብ መቼም ለጽድቅ እንቁረብ ብዬ ተጣላው የሚል ምናልባት 1%
ከኔ ጋር አላችሁ እስቲ እንቁረብ ብላችሁ የተጣላችሁ ሲንቁረብ ስጋው ደግሞ እንቁረብ ቤተክርስቲያን አልሄድ አለኝ መንፈሱ የታወከ ነው እስቲ ቀስቀስልኝ ብላችሁ የምትጣሉ 99% ገንዘብ ነው የሚያጣላችሁ። እንደው ተቀባባታላችሁ ታሰማምሯታላችሁ እንጂ ውስጡ ሲመረመር ያው ገንዘብ ነው። የትኛው ፕላኔት ላይ ሄዳችሁ ልትበሉት? ከሚስት ሰርቅ አስቀምጠ የትኛው ፕላኔት ላይ ልትበላ ነው ወይስ መቃብር ላይ ይዘው ልትወርድ ነው? አሁን እኮ የመቃብር ሰዓት ነው። ኢራን ላይ ትናንትና 180 ህፃናት ሲገደሉ እኮ የኛ ልጆች እኮ ናቸው የተገደሉት እኮ። እኛ ሃይማኖታቸው እኮ አይደለም ማንነታቸው እኮ አይደለም ህፃናት እኮ ናቸው። 180 ህፃናት ኃያላን እነሱ ስላልተግባቡ እዚህ ጋር ልጥለው ነበር እዚህ ጋር ወደቀ ብሎ 180 ህፃናት ሴቶች አያማችሁም ወገኖች? እኛ አገር ላይ አሩሲ ላይ 31 ሰዎች በአንድ ጉርጓድ ሲቀበሩ ምን አይነት እንጀራ ነው የምንበላው ቆርሰን? እንዴት ስለ ገንዘብ እንጣላለን? እግዚአብሔር በእውነቱ ልቦናችንን ያበራልን። እግዚአብሔር አይደል ልቦናችንን ያበራልን። ተደንቁራን አሁን ውሸት ነው እዚህ ተሰማናችሁ ከፈርት መጣላችሁ እዛው ገባላ ከሰዓት እዛው ላይ ናችሁ። አገር ይያዝ ነው የምትሉት። እግዚአብሔር ማስተዋሉን ይስጠን። ጦርነት በሉት እስቲ ጦርነትንና የጦርነትን ወሬ ትሰማላችሁ። ሶስተኛ ህዝብ በህዝብ ላይ በሉት እስቲ መንግስት በመንግስት ላይ ይነሳሉ። ህዝብ በህዝብ ላይ በአንድ ሀገር ማለት ነው። አንድ ሀገር ውስጥ ያሉ ህዝቦች በገዛ ህዝቦቻቸው ላይ በገዛ አካላቸው ላይ በገዛ ሰውነታቸው ላይ ይዘምታሉ። ኢትዮጵያውያን የሚገሉትን የምለው የገዛ አካላቸውን በካራ እየሰነጠቁ እየገደሉ ነው። እኔ አንዳንድ ጊዜ ስንናገር ቅር የሚላቸው ሰዎች አሉ። እንዴ ሰው አካሉ ሲቆረጥበት የማይሟል እንዴ? እንኳን እኔ ኦርቶዶክሳዊ ለሆኑት አይደለም ልንገራችሁ። ሰምታችኋል። የዛሬ 2 ዓመት 2 ወር 3 ወር 25 ሰዎች ኦርቶዶክሳውያን ተገደሉ ሲባሉ የሃይማኖት ድርጅቶች ተሰበሰቡና አይ ኦርቶዶክሶች ብቻ አይደሉም ሙስሊሞችም ናቸው። ሙስሊም ለምን ይገደላል? ኢትዮጵያዊ ሙስሊም እኔ አካሌ ነው። ለዛ ብዬ ነው ማለት ነው። አካሌ ነው። ኢትዮጵያ ምድር ነው። አንዲት እናት አንዲት ማህፀን ናታ የወለደችን። አንዲት ማህፀን ለምለማ ኢትዮጵያ ናታ የተሸከመችን። በሃይማኖቱ የበለጠ ያመኛል፣ በሰውነቱ ግን እንኳን ኢትዮጵያ ያለው ቀደም እንዳልኳችሁ ነው። ኢራን የሚረግፉ ፍልስጤም የሚረግፉ ህፃናቶች ያመናል። አካላችን ነው። በአዳም አንድ ነን፣ ግንዳችን አንድ ነው። እስቲ ምዕመናን አስቡት። እስቲ አሁን ሰው ሰርጀሪ ሆኖ ሲነግራችሁ እኔ አሁን ሰሞኑን ትንሽ ሰርጀሪ አድርጌ ለአንድ ልጅ እነግረዋለሁ። መኪናው ልንዳበት መኪናው ንግግሩ እኮ ያማል። አያምም እንዴ? የሰው እኮ ደም ሲያዩ እኮ ፌንት የሚነቅሉ እኮ አሉ። እንደዚህ አድርጎ ቆርጦ ቀዶ ሲባል እኮ አካላችሁ እኮ አብሮ የሚቀደደው። እውነት አሰብ ምዕመናን አካላችን ነው። አካላችን እኮ ነው እየወደቀ ያለው። በቀደም ሀገረ ስብከት ስብሰባ ላይ ስናገር ነበር። አንዳንዶቻችን ተቆርቋሪዎች ሆነ ቀረብ ስለ ሀገር፣ አንዳንዶቻችን ደግሞ አይ ምን እንዴት እኛ በአንድነት ኢትዮጵያውያን ከተገደሉ ማንም ይሁን ማንም አካሌ ያመዋል፣ አካሌ ይቆረጣል፣ አካሌ ይቆረሳል። መቃብር ሲገቡ መቃብር ባልወርድም መቃብርን ያህል ግን ይከብደኛል። አሜሪካ ላይ ያሉ ሰዎች እኮ ለአፍሪካ ሀገራት እንጀራ የሚልኩት ዳቦ የሚልኩት እኮ ምን ብለው ነው? ሂዩማኒቲ እኮ ነው፣ ሰውነት ብለው እኮ ነው። በቀደማን ለይህንኑ የአሩሲውን ጉዳይ ይዘን በዚህ ኢንተርፌዝ የሚባል ትልቅ ተቋም አለው በአሜሪካ መንግስት ውስጥ እና ዋናውን አምባሳደሩን አገኘ ነው። ዘለግ ያለ ሰው ነው። ፓስተር ነበርኩ አለኛን ሲያየ እና ምን እንዳለን ታውቃላችሁ? እኛ አሜሪካውያን ያልተጻፈ we do have unwritten law ያልተጻፈ ህግ አለን አለ። ስሙ ያልተጻፈ ህግ አለን። ይሄ ግን this is a very supreme law ደግሞ በጣም ትልቅ ህግ ነው አለ። ምን እንደሆነ ታውቃላችሁ? አንድ ክርስቲያን የትም ሀገር ላይ ቢገደል አንድ አሜሪካዊ እንደተገደለ ነው የምናምነው አለ። ይሄ ግን አልተጻፈም አለ። እንዴት እንደረካው ነው የምነግራችሁ። እግዚአብሔር ምስክር ነው። አንድ ክርስቲያን የትኛውም ጽንፈ ምድር ላይ ቢገደል አሜሪካዊ እንደተገደለ ነው የምናምነው አለ። ዳካይችን ሀገር ክርስቲያኖች እንዲጠብቅ ነው እግዚአብሔር የፈጠራት ነው ያልኩት። እኔ ጸልያለሁ ለአሜሪካ ጸልያለሁ።
ክርስቲያኖች እንዴት አድርገው ቋንጃችንን ቆርጠው ያጠፉን ነበር እነዚህ አማሌቃውያን። አንድ ክርስቲያን መገደል አያቸው። እነሱ እንደዚህ ብሎ ነው የሚያምኑት። እኔ ታዲያ ሀገሬ ላይ ወገኔ ያም ኦርቶዶክሳዊ ታዲያ ሲገደል እንዴት ነው እኔ እንደሞትኩኝ ማላምነው? እነሱ የትኛውም ጽንፍ ምድር ላይ እንደዛ ካመኑ በሀገሬ የገዛ ወገኔ እኔን የሚመስለኝ ሲገደል ሲሞት አዳምጡ። መንግስት በማን ላይ? ህዝብ በህዝብ ላይ፣ መንግስት ደግሞ በመንግስት ላይ ይነሳሉ። ሆኗል አልሆነም? በቃ ሄዱ ሆኗል። አራተኛ ጽፌውን የመጣሁት ሌላ ጊዜ አልጽፍም እንዳያልፈኝ ነው። አራተኛ በየሀገሩም በሉሲ በየሀገሩም ይላል ረሃብ፣ ቸነፈርም የምድር መናወጥም በልዩ ልዩ ስፍራ ይሆናል። ገብታችሁ ደግሞ አንብቡት ወንጌሉን። ያው ቅድም ያነበብኩትን እኮ እኔ ፖይንቶቹን አሳጥሬ ያወጣው እንጂ ክርስቶስ ነው ያለው። ረሃቡ፣ ቸነፈሩ፣ አባሩ፣ ቸነፈሩ ምድሪቱ እንኳን ራሷ ተቀየመችን። ምድሪቱ ተቀየመችን። እዛ ቦታ ትንቀጠቀጣለች፣ በዛ ቦታ እሳት ትተፋለች ከምድር። ድሮ እኮ እንደዛ ይሰማል። ተውት እንደው የአባቶቻችን የአያቶቻችን ዘመን ተውት። እኛውን 40ዎች ውስጥ ነን እና ብዙዎቻችሁ 50 ውስጥ አላችሁ፣ 60 ውስጥ አላችሁ። እንዴ ዛሬ 30 ዓመት 40 ዓመት እንዲህ አይነት እንሰማ ነበር። በዚህ ቦታ ምድር ተንቀጠቀጠች፣ እዚህ ቦታ እሳተ ገሞራ ተፋ፣ እዚህ ጋር የሚባል ነገር እንሰማለን። መኪና እዚህ ጋር ተጋይቶ 50። አሁን ሰሞኑን ያዋቸው ጋሙ ጎፋ ህዝቦች መሬቷ ከዳቻቸው። መሬት እኮ ተቀየመች። 100 ሰዎች ናቸው በአንድ ቀን ጸጥ ያሉት። አምናም እንደዚሁ። እግዚአብሔር ይታረቀን። አረ ይታረቀን፣ በእውነት ይታረቀን እግዚአብሔር። ምን ያህል ኃጢአታችን በዛባት ምድሪቱ ስታሳዝን። ወዘመወት ምድረ ምግባር የሆሙ ምድሪቱ ራሱ ይላል በዛ በዘመነ እስራኤል ምድሪቱ ራሱ ዘመዎች፣ ሰከረች በኃጢአት ደም ፈሰሰባት፣ ኃጢአት እንደ ልብ ተደረገባት። ምድሪቱ ራሷን ተቀየመች፣ አልሸከማለች። አምስተኛ በየሀገሩ በዚያን ጊዜ በሉሲ በዚያን ጊዜ ለመከራ አሳልፈው ይሰጧችኋል። ማህተም ማድረግ፣ ክርስቲያን መሆን። አሁን በእኛ ዘመን ያልሞቱት ጳጳሳት ብቻ ናቸው። እንደው አንዱን እንደው በዛ ቢጨረግዱልን እኮ ትንሽ ባንኑ ነበር። መቼም በዚህ ዘመን ቄስ ሞቷል፣ ምዕመናን ሞተዋል፣ ህፃናት ሞተዋል። ታውቃላችሁ ጅጅጋ ላይ 10 አብያተ ክርስቲያናት እንደ ጧፍ ሲነዱ እየረሳን እኮ ነው። ቄሱ ደውሎ እንዳልታውቃላችሁ ሚስቱ ልጆቼን አደራ ለቤተ ክርስቲያን ስለ ራሴ ትኩስ መስዋዕት አድርጌ ልሰጥ ነው ያለው እኮ ቄሱ። ጳጳሳቱ 4 ኪሎ ለ4 ኪሎ ሆኖ ሰይፍ አላገኛቸውም። እነሱ የበላቸው ቀን እነሱን አያደርገን። ዛሬም ነሸነሻል። የሁሉ ልጆቻቸው እየወደቁ የሁሉ እየሞቱ ዛሬ ልብስ ለብሰው እንደው ምን የመሳሰለ መስቀል አንጠልጥለው ሲሄዱ ነው የተጸየፋቸው። የተቀመጡበት ወንበር አሁንም አድጎ እንደዚህ ከጭንቅላታቸው በረ አይታችሁታ። እግዚአብሔር ይማራቸው፣ እነሱንም በእውነት ይማራቸው። አባቶቻችን ምን ውስጥ ይሆን ያሉት? እንዴት ሆኖ እያሰቡት ይሆን? ይሄ የሚረክፈው በየቀኑ የሚረክፈው እኮ ከነሱ በሚለቀም ገንዘብ እኮ ነው ያው ወንበር የሚገዛው። በነዛ ምዕመናን ገንዘብ እኮ ነው የሁሉ መምነሽነሽ የሁሉ መኪና እኮ ያለው። እኛ እኮ ሀብታችን እናንተ ናችሁ፣ ምዕመናን እኮ ናችሁ። መነኩሴማ ምን አለው? ስማልወቱ በእሲት ምንዱብ እቱ ምንዱብ እኮ ነው፣ ድሃ እኮ ነው። ጌጡ ምዕመናን ናቸው። ጌጡ ሲረክፍበት ሲገደልበት ቆሞ የሚሄድ ጳጳስ እውነት እግዚአብሔር እንደ አማናዊ እረኛ ይስጣት ይህችን ቤተክርስቲያን። ያሳዝነኛል። አቤት ሲቀየሙኝ። አሁን በማህበራዊ ሚዲያ ይለቀቅላቸው ሊቀየሙኝ። እውነታው ይሄ ነው። እንግዲህ ልጆቻችሁ እየረገፉ ነው እንመናቸው። ልጆቻችን አካሎቻችን እየወደቁ ነው። ወንበር ላይ መቀመጥ በምዕመናን ነው። ያማረ ልብስ ላባል አንቀ ዘውድ መድፋት በምዕመናን ነው። ምዕመናን ያቺን እናት ቅጠል ሽጣ እንጨት ሽጣ ውሃ ሽጣ አንጥታ ለቤተክርስቲያን ሰጥታ ከዛ ላይ ነው እኛ እንጀራ የምንበላው። ይቺ እናት ዛሬ ቦታ አታ፣ ይቺ እናት ዛሬ ከቦታዋ ተፈናቅላ ልጇን ሰይፍ በልቶባት በሃይማኖቷ በክርስትናዋ ማህተሟ ሲበጠስ አንገቷ ሲቆረጥ ካላዘነ ታዲያ የሃይማኖት አባትነት ምኑ ነው ትርጉሙ? ከቻላችሁ ለእኛም ጸልዩልን፣ አልቅሱልን። በእውነት ለእኛም አልቅሱልን፣ ይለቀስልን። በእውነት ለእኛም ለካህናቱ እና እኔ አሁን ምጸልየው እንደዛ ነው። ይገርማችኋል። በቃ ታምሜያለሁ። ስለታመም 1-2ቱን እንደው ባንደዛ ቅልብ አድርገው ቢመቱልን
ያን ጊዜ ያለቅሱ ነበር፣ አለቀልን ይሉ ነበር። አያችሁ አሁን አልታያቸውም። እስኪ እንስማው ክርስቶስን እግዚአብሔር ማስተዋሉን ይስጠን። እስኪ እንስማውና አዳምጠው። እስኪ የዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድላችኋልም፣ ስለ ስሜም በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ትከውኑ ጽኑዓነ በእንተ ስሜ። ክርስቲያን መሆን ኦርቶዶክስ ምን ብሎ እንደጠየቀ ትንገራችሁ። እኚሁ አምባሳደሩ እንዳንተ ኢትዮጵያ is the land of Christianity, even the ancient Christian country። እንዴት ነው ክርስቲያኖች የሚሞቱት አለ። የሚያስደንቀው እኮ እሱ ነው አልኩት። የምጽአት ዘመን እኮ ነው። በገዛ እኮ ምድሯ እኮ ነው ክርስቲያኖ እየተሰደደች ያለችው ምድረ ኢትዮጵያ። መካከለኛው ምስራቅ ብትሰደድ ምን ይደንቃል? ሙስሊሙ ምድር ብትሰደድ ምን ይደንቃል? ዛሬ በክርስትና በምድሯ ለምን የክርስቶስ ቃል ይፈጸማል? የክርስቶስ ቃል ይፈጸማል። እነሱ ከኛ በአቅም በልጠው በጉልበት በብዛት በልጠው አይደለም። ነገር ግን ቃለ እግዚአብሔር ቃለ ክርስቶስ ነውና ይፈጸማል። በገዛ ምድራችን ስደተኞች ሆነናል። መጻተኞች ተመልከቱ። አሁን ተትላንት ወዲያ ይኸውላችሁ እናንተ አልሰማችሁትም፣ ብዙዎቻችሁ ከሰማችሁትም ትነግሩኛላችሁ። አንድ አባት በጠዋት 8 ሰዓት ላይ ደወሉልኝ። አይታል ያሉ እያለቀሱ ምን ነው አባ አይና ለሚባሉ አይታቸው ማህበራዊ ሚዲያ ላይ ወልዲያ መድኃኔዓለም ካቴድራል ውስጥ በሁለት ጥይት ገብቶ ነው ገለዋቸው የሄዱት። እስቲ እግዚአብሔር ያሳያቸው። አሁን እዛስ አሩሲስ አማሌቃውያን በዙ ብለን ነው። ሰሜኑ የክርስቲያኑ ምድር መነኩሴውን አባት እብአቱ ገብቶ በጥይት የሚመጣው የሚያስመጣው ማን ይሆን? ይሄው ዛሬ ተትላንት ወዲያ በ4 ነው የተቀበሩት። አቡነ ኤርምያስ ሲያለቅሱ አያቸዋቸው እንዳሉ አይታቸዋል። ለካ የምናገለግለው ሕዝብ ለካ ጠላታችን ነው። ለካ እየዛታችሁብን ያላችሁት እውነት ነው። በዛኛው በአማሌቃውያን መገደላችን አይደለም፣ በገዛ በልጆቻችን እንዴት እንገደላለን? በገዛ በልጆቻችን እንዴት እንገደላለን? እኔ አሁን ይሄንን አማሌቃውያን ናቸው ብዬ አላምንም። ወልዲያ ላይ ሄዶ የሚገድል ወይ የራሳችን ሰዎች እያቀረባበሩ በገንዘብ የጨካኔ ዘመን ነው፣ የምጽአት ዘመን። ገንዘብ ከተገኘ አባቱን የሚበላ ትውልድ ነው። በቃ የመባራት ዘመን ነው አለ። ይኸውላችሁ አሁን እኮ የአማሌቃውያን እንኳን አንደነቅም እኮ በገዛ ምድራችን ላይ እና ሞራሌ ተሰበረ። እንዴት ነው የማገለግለው አለ። ሞራል የሚሰብር ነው። እዩት ማህበራዊ ሚዲያ ላይ አባ አይና ለሚባሉ ዱባይ አባት የነበሩ ከዛ አዲስ አበባ አካባቢ መጨረሻ ላይ ለተልእኮ ሲጠሩ ከተማውን ትተው ገጠር ይመራነ ክርስቶስ ተመድበው ያገለገሉ አባት በጥይት መነኩሴው በገዛ ምድሩ በገዛ ሀገሩ የሚገደልበት ዘመን ነው። ከኔ ጋር ናችሁ? ስለዚህ ተፈጽሟል አልተፈጸመም? አልሰማሁኝም። ተፈጽሟል አልተፈጸመም? በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው ማሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። 2 ክፍል ነው ያለው። አንደኞች ብዙዎች ይሰናከላሉ። ይገርመኛል። ዛሬ ዘማሪ የለ፣ ሰባኪ የለ፣ ገንዘብ ብቻ ይገኝ ወይ ደግሞ እዚህ በኩል ትንሽ ፈተና ይምጣ። ፈተና ከመጣ የምንሸከምበት ትከሻ የለንም። ሌላ ቤት ነው የምናማተረው። ሰባኪ ተብለን ዘማሪ ተብለን ከሰዎች ትሻላላችሁ ብላ ቤተክርስቲያን መድረክ ላይ አቆመችን። ትንሽ ፈተና ሲመጣ የሰዎች ማማተር እንጀምራለን። ብዙዎች ይሰነካከላሉ። ትንሽ እናንተም ኮረፍ ስትሉ ወጣ ብላችሁ በዛው ነው የምትቀሩብን። ይገርመኛል። ታዲያ የክርስትና ወጉ ምንድን ነው? ፈተና እኮ ነው። የክርስትና ትልቁ የመጨረሻው አክሊል ስጦታ ፈተና እኮ ነው። ትንሹ ነገር ያበሳጫቸዋል። ዛሬ ሆኖ ልንገራችሁ። ቅድም እኔ እያጠምኩኝ በዚህ ዞራለሁ። አሳልመን ይላሉ። ቆራቢ የሚቆርቡ ሰዎች ናቸው መሰለኝ። ዝም ብዬ አለፍኩኝ። ለምን እኔ ስርዓት ምዕመናኑን አሳል የሚል አልተጻፈልኝም። አንዳንዴ እኮ እናንተ ልታስተምሩን ሁሉ ትፈልጋላችሁ። ታስተምሩን እኛ ማስተምሩን ነገሩ ምክር መከረን ብላችሁ ትመጡና ምከሩን ትሉና እንደው ትንሽ ልምከረን እንደው አንዳት ምስታም ያለ ፕሮግራም እኔ ስፈልግ ነው ምከሩኝ ብዬ ስመጣ ምከሩኝ እንጂ እንዴት ምከረን ብላችሁ ትመክሩኛላችሁ? መጣችሁ ነውር እኮ ነው።
ሃይማኖት ደግሞ አስተምሩን፣ ስርዓት ንገሩን። የት ቦታ ነው ምዕመናን የሚቆርቡትን አሳልሟቸው? አልተጻፈ። እኛ ቤተክርስቲያን ያልተጻፈ ሕግ የላትም። ቴዎሪ ነው ቴዎሪ። እውነተኛ ከሆናችሁ ንስሐ ግቡ። ከዛ በኋላ ንስሐ አባታችሁ ጋር ሄዳችሁ ጉባኤ ወርቃችሁ ፈታዞል ተደገሙ። ከዛ ኑ ጊዜ ደግሞ ካለ እናደርጋለን። እሺ አሁን ዛሬ ከ100 ሰው በላይ እሺ ተቆርቧል። እሺ ይሁን እንበልና እናንተ መቶዎቹን ሁሉ እዛ ጋር ላሳው ቅዳሴ ልቀድስ ይቀር እዛው ልቀር እናንተን ሳሳል አምላኮት ምስክር 50 ሰው ነው የጎተተኝ። 50 ሰው እንግዲህ ዳር በዳር ያለው ነው። እሺ የኛውን ካሳለምኩት ሌላው አስቆራቢ ለምን አይሳለም? ለምን ይለያል? በቃ እናንተን አሳልባለን ብለን ከዛ ለቅዳሴው እዛ ቅዱስ ቅዱስ ይባላል አልቋል። ወይ እናንተ መካከሉን እንቀድሳ አስተምሩ ስርዓት። አቤት አንዳንዶቹ እንዴት እንደገላመጡኝ እንዴት እንደተቆጡኝ። ልትቆሩ መታችሁ እንኳን ትንሽ ተረጋጉ። ተረጋጉ። በሁሉ ተቆጥታችሁ አትችሉትም። እዛ በባላችሁ ተቆጥታችሁ፣ በልጆቻችሁ ተቆጥታችሁ፣ በሚስታችሁ ተቆጥታችሁ፣ እዚህ በእኛ በቄሱ ተቆጥታችሁ፣ የሆነ ነገር ሰው ተቆጥታችሁ እንዴት ትችሉታላችሁ? የክርስትና ወጉ ምንድን ነው? ክርስቲያንነት ምንድን ነው? ወታሰዩ ሎቱ በረአድ እኮ ነው። አባት ሲገስጻችሁ ተደሰቱ እኮ ነው። አምላካችሁን ፍሩት። ስትፈሩት ግን በደስታ ወሰናችሁ ፍሩት። ይሄ ራሱ ወዙ እኮ ይሄ እኮ ነው። የቡና ስባቱ ምንድን ነው የሚለው? መፋጀቱ እኮ ነው። አይደለም እንዴ? የአባት ወጉ እኮ ቁጣው ነው፣ ተግሳጹ እኮ ነው። ቀደም ደግሞ ቅዳሴውን አልሰማችሁትም? አትናቴዎስን ገስጿቸው አለን። እኛን ደግሞ ገስጿቸው። ነገ አምላክ ሲመጣ ይሄንን ቃል ትሉልኛላችሁ። ነገ እግዚአብሔር ሲመጣ ሀብታምን በሉ ቀጥሉ። ሀብታምን በሉ ሀብታምን ስለ ሀብቱ አይፈራውም፣ ድሃንም ስለ ድህነቱ አይራራለትም። አልሰማችሁ? አትናቴዎስ በስራ ነው የምትመዘነው። በስራችሁ ነው የምትመዘኑት። ሀብታም ስለሆነ ነገ የሚባል የለም። ሀብቱን ምድሪቷ አቅልጣው ባዶ እጁን ነው ይቀር ይዛን። ድሃ ደግሞ እኔ እኮ ድሃ ነበሩ ትናንትና ተቸግሬ እምበላው አጥቼ የሚናሳጥቼ አይራራለትም። ገስጿቸው፣ አርሟቸው። ነገ በእግዚአብሔር ፊት እንድንቆም ከግራ ቁመት ከመንግስተ ሰማይ ስደት እንድንድን እና ትንሽ ተነካው ብሎ ዘሎ ሌላ ቦታ ነው የሚሄደው። ይሰነካከራሉ። እውነት ሐሰት ሲበሉ እውነት ሐሰት እውነት ግፈኝነቱ፣ እርስ በርስ መፋጀቱ፣ እርስ በርስ መባላቱ እዚህ ጋር ደገመው። ቅድምም ብሎ ነበር። ይሰነካከላሉ ካለ በኋላ እርስ በርሳቸው አሳልፈው ይሰጣጣሉ። ቅድም ያለው እኮ ነው። መነኩሴው ግንባሩ እንዲመጣ አሳልፈው የሰጠው የኔ ክርስቲያኑ ነው። እንደዛ ነው ነፍስ የምትነግረኝ። በክርስቲያን ምድር ላይ በቤተ ክርስቲያን ገብቶ አቀነባብሮ መነኩሴን የሚገድል እርስ በርስ አሳልፈው ይሰጣጣሉ። እርስ በርሳቸው ይጣላሉ። ጠብ ነው ዛሬ፣ ክርክር ነው፣ ሰላም የለም። ጆሮአችን የሚሰማው ጠብ ብቻ ነው። ስለዚህ የኛውስ ተፈጽሟል አልተፈጸመም? ሁላችሁም ተፈጽሟል። በዚያን ጊዜ አሁንም ደግሞ የመጨረሻ 2 ይቀራል። ብዙዎች ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። እንደ ቅድሙ አይደለም እንዴ? ተመሳሳይ ነው አይደለም? ተፈጽሟል አልተፈጸመም? ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስመም ብዛ አመፃ ታጽጽ ፍቅርን ብዙዋል። አመፃው ራሱ ክፋቱ ራስ ወዳድነቱ ፍቅር ትቀዘቅዛለች። እውነት ሐሰት እውነታ የጥፋት ርኩሰት በተቀደሰ ስፍራ ላይ ቆሞ ታያላችሁ። ውጭው አይደለም ቤተ መቅደሱ የጥፋት ርኩሰት የሚሰራበት ይሆናል። እኛ ራሳችን መሪዎቹ አባቶቹ የጥፋት ርኩሰት ስንሰራ እንገኛለን። ትናንትና በዘመነ ኤሊ ወሰማ ኤሊ ከመይሰክቡ ደቂቁ ምስለ አንስተ ያዘ እስራኤል የኤሊ ልጆች የሚያረጉት ቢያጡ በውጪ ሲያመነዝሩ ሰነበቱና መጨረሻ ቤተ ክርስቲያን ግቢ ውስጥ መዳራት ጀመሩ። የሚገርመው ደግሞ መዳራታችን ሲደርሶብን ውጡ ደግሞ ሲባል አይናችን አፍጠን ቁጭ ወይ ደግሞ ዘለ ሌላ ቤተ እምነት ውስጥ እንሄዳለን። ተፈጽሟል አልተፈጸመም? እግዚአብሔር ይማረን። ምን እንበል ታዲያ? አሁን ምጽአት ዋይዜማ ላይ ቁመታ ምን ነው የምናወራው? ምንድነው ደጅ የምትጠኑት? መቼ ነው አሁን ስጋው ደግሞ ለመቀበል የተዘጋጃችሁ? ታዲያ ያልተቀበላችሁ
መቼ ነው የቀጠራችሁት? አለቀ፣ ይኸው አለቀ፣ አስሩም ተፈጸመ። ምን ቀረ? መሄድ። ሞት የሚባለው ነጥቆ እስኪሄድ ደግሞ ዛሬ ሞት እግዚአብሔር ይስጠው እንደ ድሮ አያንኳኳ። የተሰነበት ካይ መጣሁልህ የለም እንደው ብድግ አድርጎ መሄድ ጀምሯል። እግዚአብሔር ይስጠው እንደው እንዴት እንደወደድኩት የዘመኑን ሞት ይገርማቸዋል። እንደው ለእኛም እንደዛ ያድርግልን። በቃ ማንኳኳት የለም እና ቀና አድርገው ውሃ ጠጥቼው ምናምን ይባል የለም። ሰምታችኋል። በዚህ ሰሞን የሳለፍነው የምንሰማው ብድግ አድርጎ መዘጋጃ የለም፣ በር ማንኳኳት የለም። አሁን ድለዋኒክሙ ንበሩ ነው። ተዘጋጅታችሁ ምን በሉ? ሁላችሁ በሉ ተዘጋጅታችሁ በሉ ተቀመጡ። ያመት ሰው ይበለን።